ቢዝነስ ከጀመርክ በኋላ ስለ ገንዘብ የተማርከው ነገር ከዚህ በፊት እንደ ኢንተርፕረነር የተማርከው ስለ ገንዘብ ከመሆን በፊት ግን ያላወቀው ነገር? ያው የራስህ የመሆንና ያለመሆን ጉዳይ ነው እንጂ ያው ድሮም ታየዋለህ። ምክንያቱም ግን ዋናው ነገር እኔ አሁን የተረዳሁት ክሬዲት መስጠት በጣም አስቸጋሪ ነው እዚህ ሀገር። በቃ በቼክም ብትሰጥ ያው ወረቀት ሰብስበህ ትቀመጣለህ እንጂ ገንዘብን የማግኘት ጉዳይ አስቸጋሪ ነውና አሁን ባለው ህግም የአሰራር ሁኔታም ለምሳሌ ሌላ ሀገር አንተ ፖስት ዴትድ ቼክ ካለ ትሸጠዋለህ። ያንን ቼክ ለሌላ ሰው ለምሳሌ እኔ የ10 ሚሊዮን ብር ቼክ ቢኖረኝ እርግጥ ነው እንደሚከፈለኝ። ስለዚህ ያንን በ15 ቀን የሚከፈል የ10 ሚሊዮን ብር ቼክ አለኝ። ስለዚህ ይሄንን 9.5 ሚሊዮን ብር ግዛኝ ብዬ ለሱ ልሸጥለት እችላለሁ። እሱ ያንን ይገዛል፣ ጊዜው ሲደርስ ያንን ይቀበላል። አሁን ባለው ሁኔታ ግን በቃ ያው ብትከሰውም እንዴት ትከሰዋለህ የሚል አስታራቂ ሽማግሌ የስራ ሁኔታ ምናምን አለ። ብዙ ሰው ኮሚትድ አይደለም ክሬዲቱን ሊያቢሊቲውን ለመክፈልና ያ ደግሞ አንተንም እንደዛው እንድትሆን ያደርጋል። አንተ ራስህ ለመክፈል ከመንግስት ፕሮጀክቶች ክፍያ መጓተት ጀምሮ አንተንም ለመክፈል እንደዛው ያደርጋልና የክሬዲት ፔመንት ኮሚትመንት በጣም አዲስ የሆነብኝና ያስቸገረኝ ነገር ቢኖር እሱ ነው እና እኔንም ቻሌንጅ አድርጎኛል። የወሰድኳቸውንም ክፍያዎች ሄጄ ለመመንዘር አልቻልኩም። ያ ከባዱ ነገር እሱ ነው እስካሁን ካየሁት። ባንክም ማሸማገል ያበዛል ጉዳዩ ከማስፈጸም ይልቅ። በተለይ የሱ አካውንት ያለበት ባንክ ያ ማሸማገል ያበዛል። ያ እንደሱ አይነት ነገሮች አሉ። እሱም እኮ የሚከፈል ሲሆን ነው ከነጭራሹ የማይከፈል ሲሆንና በቃ ያየው ስትቶ ያስቸግራል። ደግሞም እኮ ትገናኛለህ በማንኛውም ሁኔታ ስትገናኝም ይሉኝታም የለምና ትንሽ እሱ እንዳልከው አዲስ ሆኖብኛል። አሁን በቅርብ ነው ግና ወይስ በፊትም? ያው የየባሰ የመጣው የኛ ድርጅት ከይሄኛው አፍሪ ኢንቨስትመንት ሲከፍ 6ኛ ዓመቱን ነው አሁን የጀመረው። 5 ዓመቱን ሴሌብሬት አድርጓል ባለፈው ክረምት። እንግዲህ ጊዜው አጭር ነው ግን ያው እንግዲህ ቻሌንጅ አድርጎናል እሱ። አሁን በአንድ ደቂቃ ወደሚመለሰው ተመልሰናል። ወደዛም ቦስ እስካሁን ብዙ አመት ቢዝነስ ላይ ቆይታል። በኃላፊነትም በድርጅታችን ስራ አስኪያጅ ሆነ በራስም ብዙ ቅድም ስናሳ ብዙ ኪሳራም ብዙ ላይታሽ አይታል፣ ብዙ ስኬትም አይታልና እስካሁን በመጣበት ጉዞ ውስጥ በጣም ደስተኛ የሆንክበት የቢዝነስ አጋጣሚ ሞመንት ወይም ቀን መቼ ነበር? ምክንያቱስ ምን ነበር? እኔ አክቹአሊ ያው በከሰርኩባቸውም ብዙ ክፋት አይከፋኝም። ምንድነው ትማርበታለህ፣ ሌሰን ትወስዳለህ እና ያንን ታያለህ። ግን ሪል ስቴት ማርኬቲንግ የሰራሁባቸው ጊዜዎች የተሻሉ ናቸው፣ ጥሩ ናቸው። እንደ ሊደር ያው ማስተርስንም በሊደርሺፕ ላይ ነው የሰራው። እንደ ሊደር ባለፈው አመታት የተማርከው ድሮ ሲጀምር ባቀው የምትለው አንድ ነገር አንሳ ብትባል ያ ነገር ምንድን ነው? እንግዲህ እንደ ሊደርሺፕ እንዳልከው ያው የሚመስለን ትምህርት ቤት ስንሄድ ሁሉንም ለስራ የሚያስፈልገንን ዕውቀት ትምህርት ቤቱ የሚሰጠን ነው የሚመስለን እና ምናልባት አንተ ከተማርካቸው ነገሮች ስራ ስትመጣ ያገኛቸውን ነገሮች ስታያቸው ኢንላይትመንት ነው ትንሽ እንድታየው ነው እንጂ የተደረጉት ሁሉንም የምትሰራበትን ነገር አይሰጥም። ግን ፐርሰናል ዲቨሎፕመንት ላይ መስራት ከትምህርቱ ያላነሰ ኖሌጅ መሆኑን፣ ከትምህርቱ ያላነሰ ሪዋርድ ያለው መሆኑን፣ ከትምህርቱ ያላነሰ ያንተ ኳሊፊኬሽን ያለ አንዳንዴ ፐርሰናል ኳሊቲ እና ፕሮፌሽናል ኳሊቲ ተነጣጥለው የሚታዩ ነገሮች አይደሉም። ስለዚህ ፕሮፌሽናል ኳሊቲ ብቻ ሳይሆን ፐርሰናል ኳሊቲም ላይ ማተኮር እንደሚገባኝ ተምሬያለሁ። ምናልባት ኤክስፕሌን ለማድረግ ፐርሰናል ኳሊቲ የምትላቸው ነገሮች ራስ ላይ የምትሰራባቸው ለግብረ ገብ ይሆናል፣ ለራስ ለህይወት መርህ ይሆናል፣ ከሰው ጋር ያለህን ግንኙነት ቃልህን የመጠበቅ ጉዳይ ሊሆን ይችላል፣ ወይም ደግሞ ራስን ፊዚካሊ ፊት አድርጎ የመቆየት ነገር ሊሆን ይችላል፣ ወይንም ደግሞ
ኢሞሽናል ኢንቴሊጀንስ የምንለው ኢንጀነራል ከኢንቴሌክቹዋል ኢንቴሊጀንስ ውጭ የሆነው ነገር ኢሞሽናል ኢንቴሊጀንስ የምንለው you have to be emotional intelligent instead of intellectual intelligence only እና ያቺ ነገር በጣም ኢምፖርታንት ነች እና አንዳንዴ ኦቨርሉክ ትደረጋለች። በጣም ጥሩ ሰው ከሆንክ ሰው አክባሪ ከሆንክ ከሰው ጋር ያለህ ግንኙነት ሪሌሽንሺፕ ሆሪዞንታል ሪሌሽንሺፕ ጥሩ ከሆነ ስራ እንኳን ባይኖር እኮ ና ስራ ትባላለህ። ገንዘብ ባይኖር ሰርተ መልስ ትባላለህ። ካራክተርህ ግን ልክ ካልሆነ ማንም አያደርግልህም ያንን እና ካራክተር ላይ መስራት ራሱ አንድ ትልቅ ስራ ነው ከፕሮፌሽናል ኖሌጅ ባሻገር። ቢዝነስ ላይ ከሬፒቲሽን ይበልጣል ከእውቀት ግንኙነት ከምን ግን ጊዜ ስለሚወስድ ቢውል ለማድረግና ወዲያውኑ ስለማትመነዝረው አይ ቲንክ ሰው የሚረባ ላይመስለው ይችላል። አንዳንዴም ደግሞ ያከስራል። አንተ በቃ ኢንቴግሪቲህን ግድ የሚልህ ከሆነ ሉዝ የምታረጋቸው ነገሮች ሊኖሩ ይችላሉ። ለኢንቴግሪቲ ብለህ የምታጣቸው ነገሮች ሊኖሩ ይችላሉ። ግን ትንሽ ነገር ብታጣም ብዙ ነገር ሪዋርድ ያደርጋል። እኔ አሁን የተመለከትኩት ነገር እሱ ነው። አንዳንዴ ዋጋ ትሰጣለህ። ዋጋው ለውጥ አምጥቷል። ትላንትና ባለው ዜና የውጭ ምንዛሪ ለውጥ አምጥቷል ምናምን ብሏል። አይ ዋጋ እኮ ሰጥተኛል ትላንትና ነገ ውሰድ ብለኛል። አይ ተቀይሯል እኔ አያገባኝም ብትለው ያቺን ኪሳራ ታተርፋለህ። አይ አሁን ያለው ዋጋ ይሄ አይደለም፣ በዚህ ሁኔታ እንደዚህ ይሆናል። ይሁን እንጂ ትላንት የተነጋገርነው ይሄ ስለሆነ I will keep my word ስካልክ ደግሞ ትልቅ ትረስት ዴቨሎፕ ታደርጋለህ። አንዳንዴ በጨረታ የማታገኘውን አይነት ቮሊዩም ትረስት የሚያደርጉ ሰዎች በቀጥታ ትእዛዝ ሲሰጡ ታገኛለህ እና ኢንቴግሪቲ ላይ የራስ ፐርሰናል ኢሞሽናል ኢንቴሊጀንስ ላይ መስራት እና ለሱም ደግሞ ኮሚትድ መሆን ታማኝ መሆን ለራስ ጥሩ ነው። ኤክሰለንት፣ አሪፍ። በጣም አንድ ቢዝነስ ላይ ለመግባት ለሚፈልግ ሰው ለሚጀምር ሰው አንድ ምክር ስጠው ብትባል ያ ምክር ምንድን ነው? ያው ስራውን ማወቅ ነው። የማያውቀውን ነገር መስራት ያስቸግራል። ስራውን ጠንቅቆ ማወቅ ያስፈልገዋል። በደንብ ማጥናት፣ ማንበብ፣ አካባቢውን ማወቅ፣ መጠየቅ ያስፈልጋል። ያው በእኛ ሀገር ሁሉ ነገር ኢንተርኔት ላይ ላይኖር ይችላል። የእኛ ሀገር ኢኮኖሚ ሴናሪዮ ሁሉ ነገር መረጃ ቢኖርም እንደ ሌላው ሀገር የተሟላ ላይሆን ይችላል። ስለዚህ መጠየቅ፣ በዘርፉ ያለውን ነገር ማናገር፣ ስራ ላይ ያሉ ሰዎች ማማከር ቢኖርበት ጥሩ ነው ብዬ አስባለሁ። ምክንያቱም ያው ዘው ብለህ ስትገባ የሚገጥም ነገሮች አሉ። ብዙ ቻሌንጆች ይገጥመዋል። ከፋይናንስ ጥረት፣ ከማርኬቲንግ አይዲያህን ከመሸጥ፣ ፕሮዳክትህን ከማቅረብ፣ አንዳንዴ ደግሞ በዛ ስራ እስከምትታወቅ ድረስ ቶለሬት የሚያደርግ ሪሶርስ ላይኖር ይችላል። ብዙ ፋክተሮች ይኖራሉ እና አይ ቲንክ ኮንሰልት መደረግና በደንብ አድርጎ ገበያውንም ሶርሱንም ኮስቱንም ማጥናት፣ ትንሽ እንደ ፊዚቢሊቲ ዶክመንት የራስህ የምትሆን በሚገባህ መልኩ ማዘጋጀትና እሷን ማስተቸት ጥሩ ይመስለኛል። አንተ ያለ አቋም ወይም እምነት አጠገብ ያሉ ሰዎች ግን ማይስማሙት ወይም ዲስግሪ የሚያደርጉበት ምንድን ነው? ብዙ ጊዜ ቅድም እንደጠየቀው ያው አንዳንድ ሰው ኢንተርፕሬነር መሆን አለበት፣ ሁሉም የራሱ ስራ መፍጠር አለበት ይላሉ። እኔ ግን በዚህ አልስማማም። የሚገርም ነገር አንዳንዴ ከጓደኞቼም ጋር እነጋገራለሁ። ሰው ሁሉ ኢንተርፕሬነር መሆን የለበትም። ሁሉም ሰው ኢንተርፕሬነር ከሆነስ ደግሞ how do you manage the market? ሁሉም ሰው ቅድም እንዳለው ትናንሽ ሱቆች ከፍቶ የሱቁ ዘበኛ ሆኖ ይቀመጣል እንጂ ማለማን ይሰራል። እና አንዳንድ ድርጅቶች ሌሎች እየተማሩ እያለፉበት የሚወጡ፣ ሌሎች ትሬን እያደረጉበት የሚሄዱ፣ ሳይመልቴኒየስሊ ደግሞ ያኛው ድርጅት ራሱን እያሳደገ ሌሎችንም እያበቃ የሚሄድበት ኮርፖሬት ሞዳሊቲ ቢኖር ጥሩ ነው ብዬ አስባለሁ። ምክንያቱም ለኮሚኒቲ የሚጠቅሙ ነገሮች በሙሉ ፕራይቬት አይደሉም። ባይዘዌ እኔ በኢኮኖሚ ርዕዮተ ዓለም ደረጃ ከካፒታሊዝም ጠብ የለኝም፣ ግን አይ ላይክ ቻይኒዝ ኮሚኒዝም። ምክንያቱም እነሱ በጋራ የሆነው ነገር ለምሳሌ ፐብሊክ ትራንስፖርትን፣ ሀገራዊ ሁኔታን፣ የአየርን፣ የባህርን ወይንም የመሳሰሉት ነገሮች የጋራ ኢሹ ናቸው። ግለሰቦች ግን ነግደው ሀብታም መሆን ይችላሉ። እሱን አይገድቡም። እንደ ኢኮኖሚ ሁሉም ሰው ይከርከም ከዚህ ሚሊዮን በላይ እንዳያልፍ የሚል ጥያቄ የላቸውም። በዓለም ላይም እንደምናየው በየዓመቱ በጣም ብዙ ቢሊዮነሮችን የሚያፈሩት እነሱ ናቸው። ግን ስትመለከተው ደግሞ
ዜጎቻቸው በሙሉ አነስተኛ በጣም ቺፕ የሆነ ትራንስፖርት አላቸው፣ በጣም ቺፕ የሆነ ፉድ ሰርቪስ አላቸው፣ በጣም ጥሩ የሆነ ሄልዝ ኬር አላቸው፣ በጣም ጥሩ የሆነ ኤጁኬሽን አላቸው። እና እነኚህ የሚሰሩት በአብዛኞቹ በገቨርንመንት ነው። እና ገቨርንመንቱ ደግሞ ኢንተርፕሬነርስ ሳይሆን ኢንትራፕሬኒውርስ የምንላቸው አይነት ሰዎች ያስፈልጉታል። በቃ ለውጥ የሚያመጡ ለምሳሌ አንድ ሰው በመንግስት መዋቅር ውስጥ ከንቲባ ብታረገው የተቀበላትን ከተማ እንዴት ሊለውጣት ይችላል? አንድ ሰው የማሪታይም እና የሎጂስቲክስ ትራንስፖርት ብታረገው ያለውን የሎጂስቲክስ እንዴት ሊቀይረው ይችላል? አንድ ሰው ኢትዮጵያ አየር መንገድ ላይ አሳይን ብታረገው አየር መንገዱን በኢትዮጵያ አይደለም በአፍሪካ አይደለም በዓለም እንዴት ተወዳዳሪ ሊያደርገው ይችላል? አንድ ሰው ደግሞ ምድር ባቡር ብታስቀምጠው ለምሳሌ ኢትዮጵያ እኮ የቀድሞ የምድር ባቡር የፈረሰበት ታሪካዊ ዳራዎች ቢኖሩ ግን ተወዳዳሪ አልነበረውም እኮ። ኢትዮጵያ አየር መንገድ ዓለም የሚወዳደረው ነው። የኢትዮጵያ ምድር ባቡር ግን ቀድሞ የነበረውን ነው ማወራል። ድሮ የነበረው እንትን ጊዜ ሲፈርስ ምናልባት አህያና ፈረስ ካልሆነ በስተቀር ይህንን ዕቃ ተጓጉዞ የሚወዳደረው የለም። መኪኖች እንደምታየው ናቸው። እና አንዳንዴ የምትይዘውን መስሪያ ቤት ይዘው ልጠፋ ትችላለህ፣ ወይም የምትይዘውን መስሪያ ቤት ደግሞ ልታሳድገው ትችላለህ። ግን አስሎንጋስ ኮሚዩናል የሆነ አገልግሎት የሚሰጥ ሀገራዊ የሆነ አደራ ያለበት ማህበረሰባዊ የሆነ አደራ ያለበትን ድርጅት ሊያነሳ የሚችል ኢንትራፕሬኒውርስ ያስፈልጉናል። እና ሁል ጊዜ እኛ ሀገር ኦቨር ቶክን ነው ስለ ኢንተርፕሬነርስ ይባላል። ዌር አር ኢንትራፕሬነርስ? ለምን ኢንከሬጅ አናረጋቸውም? ኢንትራፕሬኒውርስ አዋርድ እኮ ሊኖረንም ይገባል። ለምሳሌ መንግስት ሴንሲቲቭ በሚላቸው ድርጅቶች ውስጥ ለምሳሌ ግብርና ሚኒስቴርን አንድ ሚኒስቴር መጥተው አፕሳይድ ዳውን ቢቀይሩት እና ያንን በጣም አነስተኛ የሆነ ወጪ ቆንጆ የሆነ አይዲያ ጥሩ የሆነ ተሞክሮ አምጥተው የኢትዮጵያን የግብርና ሁኔታ እስከ ዛሬ ላለፈው 2000-3000 ዓመት ነበረ ከሚባለው ታሪክ ቢያወጡት ዚስ ማን ኢንተርፕሬነራል ስኪሉ ኢንትራፕሬነራል ስኪሉ አክሴፕተድ ተደርጎ ሪዋርድ ሊደረግ ይገባል። እና ሁሉም የዚህ በኢንትራፕሬኒውርስ ለምሳሌ አንዳንድ ሰዎችን ሳስብ ያመጡት ኢኖቬሽን በጣም ትልልቅ ነው። ሽልማት ሁሉ አላቸው። አንዴ ቆይቷል ማኔጅመንት መጽሐፍ ላይ የሂልተን ውስጥ የሚሰራ አንድ የሳኒተሪ ኢንጂነር ነበረ እና እሱ የሂልተንን የውሃ ወጪ ሲያስበው በጣም ብዙ ነው ለዋና ተደርጎ የሚደፋው እና ያንን ዋና አገልግሎት ከሰጠ በኋላ የሚደፋው ለምን በልዩ ሲስተም ወተር ታንከር ላይ ወጥቶ ወይንም ደግሞ ፓምፕ ተደርጎ WCውን ፊት መታጠቢያውን ሳይሆን የሽንት ቤትና የውሃ ሽንት ማጠቢያውን ለምን አይሰራም በሚል በጣም ብዙ የውሃ ኮስት ቀነሰ እና I think 25% of his saving ሪዋርድ አግኝቷል ይመስለኛል ለተወሰኑ ዓመታት። እኛ ብዙ ሶሉሽን የሚያመጡ በድርጅት ውስጥ ያሉትን ልዩ እሳቤ የሚያመጡ ድርጅቱን ለሆነ ቦታ የሚያሸጋግሩ ሰዎች ስናገኝ አዋርድ አናረግም። ለምሳሌ ኮዳክ አሁን እንትን ማነው የዚህ የዲጂታል ካሜራ ሐሳብ ሲያቀርብ የዲጂታል ካሜራ ሐሳቡን ስላልተቀበሉት ድርጅቱ ከሰረ። ሌላ ድርጅት ውስጥ ገብቶ ልጁ ሹት አረገ እንጂ የነሱ ኢንጂነር ያ ካምፓኒ ከመውደቁ በፊት ወይም እቺ የምትጠመጠመዋን የፊልም ወደ ዲጂታል ለመቀየር ሐሳብ ሲያቀርብ they didn't accept። እና አንዳንዴ ድርጅቶች ውስጥ ሆነው ኢንትራፕሬኒውራል ስኪላቸው በጣም ከፍ ያሉ ሰዎች አሉ። ፈጠራ ሐሳባቸው ከፍ ያሉ አሉ። ሪሰርቸር ሆነው ብዙ ነገር ቆይተው የተሻሻለ ምርጥ ዘር፣ የተሻሻለ ያስተራረስ ዘዴ፣ የተሻሻለ ለምሳሌ ሐኪሞች ከሆኑ የኦፕሬሽን ሲስተሞች፣ ሰርጀሪ ሲስተሞች ያመጣሉ። ብዙ የሀገርን ዜጋ ይደርሳሉ። ግን እነሱ አክሴፕት አይደረጉም። አንድ ሰው ግን የሆነች ድርጅት ከፍቶ ገንዘብ ስላገኘ ኢንተርፕሬነርስ ተብሎ እንደዛ አይነት አዋርዶችን ትመለከታለና ትንሽ እነኚህ አቲቲዩዶች ከአንዳንዶች ጋር አልግባባባቸውም እና ፎከስ ሻል ቢ ባላንስድ ለማለት ነው። ቻይና በጣም ኢንትረስቲንግ ሞዴል ነው ያስባለሁ። አውቶኖመስ ነገር ናቸው ከንቲባዎቹ ወይም ሜየሮቹ፣ ከተሞቹ፣ ሳምሃው ፕሮቪንሶቹ
እና የሆነ ነገር ላይ ስፔሻላይዝ አድርገው ማርኬት አድርገው ፖሊሲ ቀይረው ምን አድርገው ያንን ከተማ ከተሾሙ በኋላ ባለው ጊዜ ብዙ ትራንስፎርም አድርገዋል። ስታዩ አገርም የነዛ ኮሌክሽን ነው የከተሞቹ ስብስብ ነው ቻይናም እንጂ ያንን አይነት ሞዴል አይ ቲንክ አሁን በኢትዮጵያ ካፒታል ማርኬትም ሰማው ከተሞች ብድር የሚወስድበት ሙኒሲፓሊቲ ብድር የሚወስድበት አሬንጅመንት አይ ቲንክ የሆነ ቦንድ ሽጠው ያንን ልምምዶች አሉ። ግን የቻይና ኤክስትሪምሊ ፋሲኔቲንግ ይሄ ዲሰንትራላይዝድ ገቨርንመንት ሁሉም ደግሞ የራሳቸው ስፔሻላይዜሽን አላቸው እንትኑ ታርጌትም አላቸው። ባይ ዘ ዌይ አሁን ሰርች ብታደርግ ቻይና ከኤክስትሪም ፖቨርቲ የወጣችው አይ ቲንክ በ2020 መሰለኝ አሁን 26 አይደል ያለን በ2020 መሰለኝ 2020 የቆዩት ሁለት እንትኖች ነበሩ ፕሮቪንሶች ነበሩ። ሁለቱ ፕሮቪንሶች የነበራቸው ወደ 2 ሚሊዮን 1.8 እና 2 ሚሊዮን አካባቢ የሚቆጠሩ ሰዎች ከድህነት ወለል በታች በሚባለው ደረጃ ያው በእነሱ እንግዲህ ከድህነት ወለል በታች ማለት የራሱ አፓርታማ የሌለው ወይም ምናምን እንግዲህ ክራይቴሪያዎች አሉ። ይሄንን ካላወጣ ያ ሰው ከዛ ስራ ይነሳል። በቃ ማውጣት አለበት። ይሄንን ከኤክስትሪም ፖቨርቲ ማላቀቅ መቻል አለበት የዛ የፕሮቪንስ ገቨርነር ማለት ነው። ያንን በቃ ግዴታው ነው። ታርጌቱ ይሄ ነው። ያንን ለማውጣት ደግሞ የራሱን እሳቢዎች፣ የራሱን ታርጌቶች፣ የራሱን ስትራቴጂዎች ፕላን አድርጎ ያንን ማውጣት አለበት እንጂ አሁን ይሄ ኮሚኒስት ፓርቲው ማህበረሰቡ የሚጠቀምባቸውን የጋራ የሆኑ ነገሮች በሙሉ በመንግስት ደረጃ ሰርቶ የማቅረብ የትምህርትን ፋሲሊቲ፣ የጤናን ፋሲሊቲ የመሳሰሉትን ነገሮች ማድረግ የመንግስት ግዴታ ስለሆነ እነኚህ ግዴታዎች ካልተሟሉ ነው ኤክስትሪም ፖቨርቲ ውስጥ ሰው የሚገኘው። ስለዚህ እነኚህን ማሟላት አለበት። ምናልባት ምግብ፣ ልብስ፣ መጠለያ ማግኘት የመሳሰሉት ክራይቴሪያዎች ሊሆኑ ይችላሉ። እነኚህን ካላደረክ በቃ you will never be ገቨርነር። ከዚህ በኋላ ገቨርነር መሆን አትችልም። ትነሳለህ፣ ትቀጣለህ፣ ይሄን ታደርጋለህ። እኛም እንግዲህ በክልሎቻችን ማስቀረት የሚገባን ነገሮች ሊኖሩ ይችላሉ። ጦርነትም ሊሆን ይችላል፣ መፈናቀልም ሊሆን ይችላል፣ የከፋ ድህነትንም ማስወገድ ሊሆን ይችላል፣ ወይም ደግሞ ኢንተርፕሬነሮችን ዲስከሬጅ የሚያደርጉ ኢንቨስትመንትን እንዳይበረታታ የሚያደርጉ ፋክተሮችን ሊሆን ይችላል። እነኚህ ነገሮች ማጽዳት አለብህ፣ ለስራ ክፍት ማድረግ አለብህ። ሲጀመር ግዴታው ከሆነ የሚነሳ ከሆነ ይሄን ካላደረገ እነኚህን አድርጎ ኢንቨስተሮችን ባካችሁን እያለ ፕሮሞት ያደርጋል። አሁን እስቲ ከኛ ሀገር ክልል ውጭ ሀገር ሄዶ ፕሮሞት አድርጎ ኤግዚቢሽን ተሳትፎ ኢንቨስተሮችን ጋብዞ አምጥቶ ይሄውላችሁ የሚል ክልል ካለ በጣም ጥሩ ነው ማለት ነው። ግን አናይም። ክልሎችም ይሁን ከተማዎችም ይሁን ዞኖችም ይሁን ይሄንን ነገር አድርገው የዞኑን ነዋሪ የዞኑን እንትን ያኗኗር ዘይቤ መቀየር የሚያስችሉ ነገሮች ኢቭን ዞኖቹ ዋና ዋና ከተሞች ጋር መጥተው ራሳቸውን ፕሮሞት አድርገው የአካባቢያቸውን ሰዎች መቀየር የሚችሉባቸው ነገሮች መፈለግ መቻል አለባቸውና ዝም ብሎ የስራ ስትረስ እና ቢዝነስ አይዲያ ብቻ ለነጋዴ ተትቶ ግን ኢንተርፕሬነሩ ይሄንን ሰርቶ ታክስ መክፈል አለበት። ኢንትራፕሬነሩ ግን ቁጭ ብሎ በማይገመትና በማይመዘን ስራ ለስራ የሄደን ሰው ዲስከሬጅ በማድረግ ኤግዚስት ማድረግ አለበት የሚሉ ነገሮች መቀየር መቻል አለባቸው ብዬ አስባለሁ። እንደ ምርጫ ሐሳብ ካልተወሰደብኝ ዋና ምርጫ ሐሳብ ከዚህ ሰምተዋል አለ እንትንን ምንድነው አዋሳን ለዚህ ባህር ዳርን ለዚህ አረጋለሁ ምን ያ የተባለው መደረግ ቢችል ጥሩ ነው እኮ። እስቲ እናያለን። ለማንኛውም የመጨረሻ ጥያቄ ይሄ ከስራ ውጪም የሆነ ነውና እስካሁን በኖርከው አንድ ዊዝደም ሼር አርግ ቢባል ከተመልካቾቻችን ጋር ምንድነው የሚሆነው? ያ እንግዲህ በተቻለ መጠን እንደ ማህበራዊ ኑሮ ከሰው ጋር ዜሮ ኮንፍሊክት ቢኖርህ ጥሩ ነው። ዜሮ ኮንፍሊክት ኤግዚስት ያደርጋል ግን ያደርጋል። እሺ ይሄ ማለት it doesn't mean that I'm with zero conflict ነው ማለት አይደለም። ግን እኔ አሁን
ማለት ይሄ የኑሮ ዓላማዬ እዚህ ደርሶ ይሄን አድርጎ እንደዚህ ለማድረግ ነው የሚል ሐሳብ የለኝም። እኔ ማለት አይ ዋንት ኢንስፓየር ያገኘሁትን ሰው ኢንስፓየር ባረገው ከኔ ጋር በቆይታው ደስ ብሎት ቢሄድ ደስ ይለኛል። ዛት ኢዝ ማይ ዊዝደም። ብዙም ጊዜ የማገኘውን ሰው ኢንከሬጅ ባደርገው የሚሰራውን ስራ የተሻለ ሐሳብ ካለ ብሰጠው ኮምፒቲቲቭ የሆነ ማይንድ ሳይሆን ሰፖርቲቭ የሆነ ማይንድ ሴት ቢኖር ደስ ይለኛል። ሶ እኔ ያገኘሁት ሰው እኔን ያገኘው ሰው ከፍቶ ባይሄድ ወይም ኔጌቲቭ ኢነርጂ ላዩ ላይ ሪሊዝ ከማድረግ ፖዚቲቭ ኢነርጂ ሪሊዝ አድርጌበት ቢሄድ እመርጣለሁ እና እኔን አግኝቶኝ ሰው ባይከፋው ደስ ይለኛል። ቴንክ ዩ በጣም ብዙ ነገር ሼር አድርገናል። ብዙ ነገር ተምረናል። በጣም ነው የምናመሰግነው። ቴንክ ዩ በጣም እኔም አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ይስጥልኝ። መሪዎች የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ። መልካም ሳምንት።